ሰበር ዜና የቴዲ አፍሮ አዲሱ አልበም ጋዜጣዊ መግለጫ መታገዱን ታወቀ። ድምፃዊ ቴዲ አፍሮ ኢትዮሪካ የተሰኘውን አዲስ ሙዚቃ አልበም አስመልክቶ ሚያዝያ 6 ቀን 2018 በአርቲስት ቲቪ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት መታገዱ ከፍተኛ ፖለቲካና የማህበራዊ መነጋገሪያ አጀንዳ ሆኗል። በቀጥታ ስርጭት እንዲተላለፍ ታቅዶ የነበረው ይህ መግለጫ እንዳይካሄድ የተደረገው በባለስልጣናት በኩል በወጣ ጫና መሆኑን ተገልጿል። ይህ እርምጃ በግል ሚዲያ ተቋማት ላይ የሚደረግ ቀጥተኛ ጣልቃ ገብነት ተደርጎ የተወሰደ ሲሆን በሀገሪቱ ያሉን የፕሬስ ነጻነት ጥያቄ ውስጥ የሚከት መሆኑን ታዛቢዎች ገልጿል። መንግስት መሰረታዊ የሆኑ የህዝብ ጥያቄዎችን ማለትም የኑሮ ውድነትና የጸጥታ ችግሮችን ከመፍታት ይልቅ ከአንድ ድምፃዊ ጋር የፖለቲካ ትንቅንቅ ውስጥ መግባቱ የራስ መተማመን ማጣት ማሳያ እንደሆነ ተነግረዋል። አንድን አርቲስት ጋዜጣዊ መግለጫ እስከ መፍራት መድረስ የስርዓቱን ውስጣዊ መሸበር ቁልጭ አድርጎ የሚያሳይ ነው ሲሉ ተንታኞች ይገልጻሉ። ድምፃዊ ቴዲ አፍሮ ስለ አዲሱ አልበሙ ኢትዮሪካ መታገድ የሰጠው ምላሽ። አርቲስት ቴዲ አፍሮ ኢትዮሪካ የተሰኘው አዲሱ አልበሙን አስመልክቶ በአርቲስት ቲቪ ሊሰጠው የነበረው ጋዜጣዊ መግለጫ በመንግስት መታገዱን ተከትሎ ለደጋፊዎቹና ለኢትዮጵያ ሕዝብ የሚከተለው መልእክት አስተላልፈዋል። ጥበብን ማሰር አይቻልም፣ ፍቅር ያሸንፋል በማለት ንግግሩን የጀመረው ቴዲ አፍሮ የሰሞኑን እገዳ አስመልክቶ እንዲህ ብለዋል። በመሰረቱ እኔ የሙዚቃ ሰው ነኝ። ሙዚቃ ደግሞ የነጻነት ቋንቋ ነው። የፖለቲካ ትንቅንቅ መሳሪያ አይደለም። ኢትዮሪካ የተሰኘው አዲሱ የጥበብ ስራዬ ለኢትዮጵያ ሕዝብ የሚቀርብ የፍቅርና የታሪክ ስጦታ ነው። ሆኖም ግን ይህንን ስራ ለሕዝብ ለማስተዋወቅ ያቀድነው ጋዜጣዊ መግለጫ በባለስልጣናት መታገዱ እጅግ የሚያሳዝን መሆኑን ገልጻሉ በማለት ተናግረዋል። ድምፃዊ አክሎ መንግስት የወሰደው እርምጃ የእሱን ድምፅ ሳይሆን የህዝቡን የመስማት መብት የገደበ መሆኑን ገልጿል። አንድን የጥበብ ስራ መፍራት የራስን ጥላ እንደ መፍራት ነው። እኔ ማዜማው ስለ ኢትዮጵያ አንድነት፣ ስለ ፍቅርና ስለ ታሪካችን ነው። ይህንን ድምፅ ለማፈን መሞከር ግን ውጤቱ የተገላብጦች ነው። ጥበብን በአጥር ማጠር ነፍስን በአካቴን እንደማሰር ይቆጠራል። በመጨረሻም ቴዲ አፍሮ ለደጋፊዎቹ ያላቸውን ትዕግስት እያመሰገነ አልበሙ ምንም አይነት ጫና ቢኖርበትም ወደ ህዝብ መድረሱ እንደማይቀር አረጋግጧል። መግለጫ ቢታገድም ልቤ ግን ከእናንተ ጋር ነው። ይህ አልበም የኔ ብቻ ሳይሆን የእናንተም ነው። በታገደ ቁጥር ይበልጥ እንደሚናፍቅ፣ በታፈነ ቁጥር ይበልጥ እንደሚሰማ አውቃለሁ። እውነቱ ግን አንድ ነው። ጥበብ በመቆለፊያ አትታሰርም፣ ፍቅርን በዛቻ አይቆምም። በቅርቡ ሙዚቃዎች እንገናኛለን ሲል ተናግረዋል። በተመሳሳይ ቴዲ አፍሮ የመውጫ ቀኑን ይፋ አድርጓል። ምንም እንኳን ጋዜጣዊ መግለጫው በመንግስት እገዳ ቢጣልበትም ድምፃዊ ቴዲ አፍሮ ለአድናቂዎቹ እጅግ ሲጠበቅ የነበረውን የምስራች አብስሯል። የፍቅር ጉዞ ይቀጥላል። ድምፃዊው የጋዜጣዊ መግለጫውን መታገድ ተከትሎ በሰጠው አጭር ምላሽ ኢትዮሪካ የተሰኘው አዲሱ አልበም ለህዝብ የሚቀርብበትን ትክክለኛ ቀንና ሰዓት እንደሚከተለው ገልጿል። ጥበብን ማሰር ፍቅርን መገደብ አይቻልም። አልበሙ ለእናንተ ለተከበራችሁ አድናቆች ለማድረስ የነበረው ዝግጅት አልተገታም። በመሆኑም ኢትዮሪካ ሚያዝያ 8 ቀን 2018 ከቀኑ 8 ሰዓት ጀምሮ በሁሉም አማራጮች ለእናንተ ይደርሳል። በመጨረሻም ቴዲ አፍሮ የአልበሙ መውጫ ቀን ሚያዝያ 8 ቀንና ሰዓቱን 8 ሰዓት ማድረጉ በአጋጣሚ ሳይሆን ጥልቅ ትርጉምና ከስራው ኢትዮሪካ ጋር የተያያዘ መልእክት እንዳለው ገልጿል። ቴዲ አፍሮ ለቁጥሮችና ለምልክቶች ካለው ልዩ ፍቅር በመነሳት 8 ቁጥሩን የመረጠው በሁለት ዋና ምክንያት እንደሆነ ገልጸዋል። አንደኛው ማለቂያ የሌለው 8 ቁጥር ተኝቶ ሲጻፍ የማለቂያ የሌለው ፍቅርና የጥበብ ምልክት መሆኑን ኢትዮሪካ ለትውልድ የሚሻገር ስራ መሆኑን በማብሰር ነው። ሁለተኛ አዲስ ጅምር በሰባተኛው ቀን ፍጥረት አርፎ በስምንተኛው አዲስ ህይወት እንደሚጀምር ሁሉ ይህ አልበም ለኢትዮጵያ የሙዚቃ ኢንዱስትሪ አዲስ ምዕራፍ እንደሚከፍት አመልክቷል። ኢትዮሪካ የተሰኘው አዲሱ የቴዲ አፍሮ ሙዚቃ ሲለቀቅ በፍጥነት ወደ እናንተ እንዲደርስ ቻናላችንን ሰብስክራይብ እና ሼር ማድረጋችሁን እንዳትረሱ።